እነዚህን የዊንዶውስ ኮማንዶች ከማወቅ በፊት ብዙ ፍላሾችን ጥያለሁ። እናንተም ከዚህ ቪዲዮ በኋላ አይሰራም ብላችሁ የጣላችሁትን ፍላሽ እንዴት አድርጋችሁ በቀላሉ እንደምታስተካክሉት ስቴፕ ባይ ስቴፕ ላሳያችሁ ነው። የትም እንዳትሄዱ። አንድ ፍላሽ ሲበላሽ የተለያዩ ኤረሮችን ያሳያል። ከእነዚህ ኤረሮች በዛሬ ቪዲዮችን የተወሰኑትን ለማየት እንሞክራለን። በመጀመሪያ ግን እንኳን ወደ አፍሮቴክ የዩቲዩብ ቻናል በሰላም መጣችሁ እያልን አፍሮቴክ የዩቲዩብ ቻናል በሳይበር ሴኩሪቲ እና የአይ ዙሪያ ብዙ ቱቶሪያሎችን ይሰራል። እናም እስካሁን ሰብስክራይብ ያላደረጋችሁ ተመልካቾች በዚህ አጋጣሚ ሰብስክራይብ እንድታደርጉ እንጋብዛለን። አሁን በቀጥታ ወደ ቪዲዮ እናልፋለን። መጀመሪያው አንዳንዴ ፍላሻችሁ ወደ ኮምፒውተር ከሰካችሁ በኋላ ድምጽ ያሰማል፣ ነገር ግን በዚህ ፒሲ ስር አይመጣም። እናም ይሄን ችግር እንዴት አድርጋችሁ በቀላሉ እንደምታስተካክሉት ላሳያችሁ ነው። ይህ ችግር ለማስተካከል መጀመሪያ በዊንዶውስ ሰርች ላይ ዲስክ ፓርት ብላችሁ ጽፋላችሁ። ከዛ ራናስ አድሚኒስትሬተር ትሉትና ቀጥታ ዲስክ ፓርትን ያመጣላችኋል። አሁን ስክሪን ሳይዛችን ተለቅ እናድርገውና ከዛ ሊስት ዲስክ ብላችሁ ጽፋላችሁ። ሊስት ዲስክ ማለት በኮምፒውተራችሁ ያለውን ዲስክ ዝርዝር አሳየኝ የሚል ኮማንድ ነው። ከዛ በኋላ ዲስኩን ሊስት ካረጋችሁ በኋላ ፍላሻችሁን በሳይዙ አይታችሁ ሰሌክት አድርጉታላችሁ ማለት ነው። ይህን ለማድረግ ሴሌክት ዲስክ የሚል ኮማንድ እንጠቀማለን። የኔ ፍላሽ በዲስኳን ስላለ ሴሌክት ዲስኳን ብዬ መርጫለሁ። ከዛ በኋላ ሊስት ቮሊዩም ትሉታላችሁ። የትኛው ቮሊዩም ነው ፍላሻችሁ የሚገኘው የሚል ማለት ነው። ከዛ በኋላ ሴሌክት ታደርጉታላችሁ ቮሊዩማችሁን ልክ ቅድም እንዳየነው በሳይዙን ማለት ነው። እና ሴሌክት ቮሊዩም 5 ትሉታላችሁ። ቮሊዩማችን ሴሌክት ካደረግን በኋላ ቀጥታ ሌተር ነው አሳይን የምናደርገው። እዚህ ላይ አሳይን ሌተር ኢኳልስ ቱ ብለን የፈለግነውን ሌተር ከኤ እስከ ዜድ ያሉትን ሌተሮች መስጠት እንችላለን። ሌተሩን አሳይን ካደረግን በኋላ ቀጥታ በዚህ ፒሲ ስር ፍላሻችን ይመጣል እና የመጀመሪያ ችግር በዚህ መልክ መፍታት እንችላለን ማለት ነው። ወደ ሁለተኛው ኤረር ስንገባ ደግሞ የኒድ ፎርማት ዲስክ ቢፎር ዩ ካን ዩዝ ኢት ይላል። አንዳንዴ እንደዛ አይነት ኤረር ያመጣልናል ፍላሻችን። ይህን ችግር ደግሞ እንዴት አድርገን እንደምንፈታው እናያለን። ይህ ለማስተካከል መጀመሪያ በዊንዶውስ ሰርች ላይ ኮማንድ ፕሮምፕት ብለን እንጽፋለን። ከዛ ራናስ አድሚኒስትሬተር እንለውና ኮማንድ ፕሮምፕታችን ይከፍትልናል ማለት ነው። ኮማንድ ፕሮምፕት ውስጥ chk dsk ስፔስ የፍላሻችሁን ድራይቭ ሌተር አሳይን ያደረግነውን ቅድም ማለት ነው ሌተሩን ታዩትና ከዚህ ፒሲ ስር ያለው የፍላሻችሁ ስም ከዛ በኋላ ኮለን አድርጋችሁ ስፔስ /f/r ትሉትና ኢንተር ትሉታላችሁ። ከዛ በኋላ በራሱ ፍላሹን ያስተካክልላችኋል ኮማንዱ ማለት ነው። እናም ይሄ ኮማንድ የተበላሸ ፓርቲሽን ቴብል ወይም በፍላሻችሁ ያሉ የተለያዩ ችግሮችን እንዲያርጉ ስካን በማድረግ ያስተካክልላችኋል። ሶስተኛው ኤረር ስናይ ዘ ዲስክ ኢዝ ራይት ፕሮቴክትድ የሚል ኤረር ያመጣልናል። አንዳንዴ ወደ ፍላሹ ማንኛውም ፋይል እዛ ላይ መጫን አትችሉ ማለት ነው። እና ይህ እንዴት አድርጋችሁ እንደምታስተካክሉት በቀጣይ እናያለን። መጀመሪያ ዲስክ ፓርት ውስጥ ገብተን ሊስት ዲስክ እንለዋለን። ከዛ ኮምፒውተራችን ውስጥ ያለው ዲስክ ዝርዝር ያሳየናል። ዝርዝሩን ካየን በኋላ ፍላሻችን በሳይዙ መርጠን ሴሌክት እንለዋለን። ሴሌክት ዲስክ ዋን ካለው ሴሌክት ዲስክ ዋን እንለዋለን። ከዛ ሴሌክት ካረግን በኋላ ራይት ፕሮቴክሽኑን ለማየት አትሪቢዩትስ ዲስክ የሚለውን ኮማንድ ከጻፋችሁ በኋላ ሪድ ኦንሊ የሚለውን የስ ከሆነ ይህ ማለት ፍላሻችሁ ራይት ፕሮቴክትድ ነው ማለት ነው። ማንኛውም ፋይል መጫን አይችልም ማለት ነው። ይህ ኤረር ለማስተካከል መጀመሪያ በዲስክ ፓርት ውስጥ ሰሌክት ካረግን ፍላሻችን አትሪቢዩትስ ዲስክ ክሊር ሪድ ኦንሊ የሚለውን ኮማንድ ጠቀማለን ማለት ነው። ከዛ ዘ ዲስክ ፓርት ኢዝ ሰክሰስፉሊ ክሊርድ ዘ አትሪቢዩት ኢዝ ሰክሰስፉሊ ክሊርድ ይለናል። ይህ ማለት ፍላሻችን ራይት ፕሮቴክሽን ተነስተዋል ማለት ነው። አራተኛው ስናይ አንአሎኬትድ ስፔስ ወይም አንኖውን ፓርቲሽን ቴብል ካላችሁ፣ ይሄ ደግሞ ዲስክ ፓርት ውስጥ ገብታችሁ መጀመሪያ ሊስት ዲስክ ታደርጋላችሁ። ሊስት ካደረጋችሁ ዲስካችሁን በኋላ ዲስካችሁን እንደ ቀድሞ ትመርጣላችሁ። ዲስካችሁን ከመረጣችሁ በኋላ ይህ ለማስተካከል የምጠቀምበት ኮማንድ ክሊን የሚል ኮማንድ ይሆናል። ክሊን ብላችሁ ጽፋላችሁ እዛ ዲስክ ፓርት ውስጥ ክሊን ብላችሁ ኢንተር ካላችሁት በኋላ ክሊን ያደርገዋል ፍላሻችሁን ክሊን ካረጋችሁ በኋላ ክሬት ፓርቲሽን ፕራይሜሪ ትሉታላችሁ። ከዛ ኢንተር ስትጫኑ ራሱ ፓርቲሽን ክሬት ያደርጋል ማለት ነው። ፓርቲሽን ክሬት ካረጋችሁ ቀጣይ ስራችሁ የሚሆነው ፍላሹን ፎርማት ማድረግ ነው። ፎርማት ለማድረግ ፎርማት ስፔስ ኤፍኤስ ኢኳልስ ቱ ኢንቲኤፍኤስ ስፔስ ኩዊክ ብለን እንጽፋለን። ኢንተር ስንጫን ፍላሹ ፎርማት ያደርገዋል። ቀጣይ ስራችን የሚሆነው ሌተር አሳይን ማድረግ ማለት ነው። ሌተር አሳይን ለማድረግ ቅድም እንዳየነው በቀድሞ ኮማንድ አሳይን ሌተር ኢኳልስ ቱ ብለን የፈለግነውን ከኤ እስከ ዜድ ያሉትን ሌተሮች አሳይን ማድረግ እንችላለን ማለት ነው። አሳይን ካደረግን በኋላ ቀጣ ፍላሹን በዚህ ፒሲ ስር መጥቶ እንደ አዲስ መጠቀም እንችላለን ማለት ነው። በመጨረሻም ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ያልገባችሁ ነገር ካለም በኮሜንት አሳውቁኝ፣ መልስላችኋለሁ። በተረፈ ይመቻችሁ።